የኤርትራ መንግስት ለራሱም ዲሞክራሲ ያልሰጠ በልህ ከየቀጠናው ጎረቤቶቹ ጋር ግጭት ውስጥ የገባ ከኢትዮጵያም ጋራ ግንኙነታችን በውል ያልተለየ በሆነበት ሁኔታ በኢትዮጵያ ዲሞክራሲ ግንባታ ውስጥ ቤተኛ መሆን በብዙ መልኩ ተቀባይነት የለውም። ራቅ ብለህ ስታይ ደግሞ ኦፖርቹኒስትም ያስመስልሃል። ኢሳያስ የሌለበት የኢትዮጵያ ችግር ምን ኑሮ ነው? አሁን ኢሳያስ መልካም ሰው ቀይ ምንጣፍ ተነጠፈለት፣ በረከት ደግሞ ወንጀለኛ ሆኖ እስር ቤት የሚገባበት ይሄን ሌላም ቴሌቪዥን ላይ ተናግሬዋለሁ። እኔ አንድ መረጃ ቲቪ ወር እንደዚህ ያናግሩኝና ይሄ አሁን ለኔ ግልጽ አይደለም። ኢሳያስ ለኢትዮጵያ ዲሞክራሲ ግንባታ ለራሱም የሌለው ከኢትዮጵያም ጋር የተጣላ ሰው ለኢትዮጵያ ቀናዊ ሰው ከዛ ደግሞ በረከት እኔ አሁን በረከት ንጹህ ሰው ናቸው ወይም ለምን ታሰሩ የሚል አስተያየት ውስጥ አይደለም። ይሄ የት ላይ ነው የሚያስቀምጥህ? ለሌላ አለህና ግጭት በቂ የኤርትራ መንግስት የኢትዮጵያ ታሪካዊ ጠላት ነው የሚባል ለምንድን ነው? እኔ ለምንድን ነው ሲባል እኔ አሁን ምንም እንትን አላገኝም ሲባል ሰማለሁ። አንዳንድ ሰዎች የኔ ጓደኞችም እንደዛ ሲሉ ሰማለሁ። የሆነ ጊዜ አቶ ልደቱም እንደዚህ ሲናገር ሰምቼዋለሁ አንድ ጊዜ አብረንም ሆነን ከዛም በኋላ የኤርትራ መንግስት ሻዕቢያ የኢትዮጵያ ብሔራዊ ጠላት ነው ብሎ ሲናገር ሰማለሁ። እኔ እሱን አሁን አይገባኝም። እውነት ንገረኝ ካልሽኝ ማለት ነው እኔን የምረዳበትን ነገር ካልሽኝ የኤርትራ መንግስት የራሳቸው መንግስት ነው። የራሱ ከኢትዮጵያ መንግስት ጋር የራሱ ከህወሓት ጋር የነበረው ያቻ ፉክክር አለው። ሪጂናል ሄጂሞኒ ሁለቱ እንትን ይላሉ። ህወሓትን እንደ ጁኒየር ያየዋል። የሻዕቢያ ሲኒየር ነው ብሎ ያምናል። የሚኖርበት ጂኦግራፊም የበለጠ ተፈላጊ ያደርገኛል ብሎ ያምናል።